ምዕራፍ 20 ከቁጥር 1 ላይ እንዲህ ይላል። እንዲህም ሆነ ከዚህ በኋላ የሞዓብና የአሞን ልጆች ከእነርሱም ጋር ምዑናውያን ኢዮሳፍጥን ሊወጉ መጡ ይላል። ማንን ሊወጉ? ስንት ነገስታት? 3 ነገስታት አንድን እስራኤልን ሊወጉ እንደመጡ የእግዚአብሔር ቃል ይናገራል። ክብር ለኢየሱስ ይሁን። ዛሬ የሚያወራ ለኢዮሳፍጥም አይደለም፣ ለእስራኤልም አይደለም፣ ለአንቺ ነው። ሊወጋሽ የተሰባሰበ ይበተናል። ሊወጋሽ የተሰበሰበውን እግዚአብሔር ይበትንልሃል። ሊበላሽ የተሰበሰበውን እግዚአብሔር ይመታልሃል። እስኪ ይመታል በለው። እሱን ሐሳብ ያዝና ወረድ ብላችሁ ሙሉን ቤት አንብቡ። ቁጥር 18 ላይ እንዲህ ይላል። ኢዮሳፍጥም በምድር ላይ ተደፋ፣ ይሁዳም ሁሉ በኢየሩሳሌምም የሚኖሩ በእግዚአብሔር ፊት ወደቁ፣ ለእግዚአብሔርም ሰገዱ። ለማሰገዱ ኢየሱስ ጌታ። ኢዮሳፍጥ አወጀና ሊወጉት መጥተዋል በጌታ። አይገርምም? ግን ምን ሊያረጉት? ቀሲ ዋሎከ መገኒች ከወንን ቄንታል ሊወጋሽ የመጣ በእግዚአብሔር ኃይል ይወድቃል። እስቲ በእግዚአብሔር ኃይል ይወድቃል በለው። ሊወጋኝ የመጣ በለው ዛሬ በአምላክ ኃይል ይሰበራል። ሃሌሉያ! ኢየሱስ ያድናል። ከቁጥር 19 ጀምር አንብብልኝ ለማውራት እንዲያመችኝ። ሁለተኛ ዜና ምዕራፍ 20 ቁጥር 18 ጀምር። እሺ 18 ጀምር ያነባለሁ በጌታ ስም። ኢዮሳፍጥም በግንባሩ ወደ መሬት ተደፋ። ኢዮሳፍጥን ሚንተስ ኡለለቅ ማይኮ ሰገዱ። እሺ የይሁዳና የኢየሩሳሌም ሕዝብ ሁሉ በእግዚአብሔር ፊት ወደቁ። ይሁዳና ኢየሩሳሌም ምን አደረጉ? መገኒ ብለን ኡቦ ሰገዱ። መገኑንካ ገለጥቶ ፈክት። እሺ ከቀዓትና ከቆሬ ወገኖች ጥቂት ሌዋውያንም ቆመው እጅግ ከፍ ባለ ድምፅ የእስራኤልን አምላክ እግዚአብሔርን አመሰገኑ። ምን ያደረጉ? ማንን አመሰገኑ? ቀሲ ዋለው ሕዝብ ሊወጓቸው የመጡ ሕዝቦች አሉ። 3 ነገስታት ለአንድ ከተማ እንዲህ አሉ። ይሄ ወገን በጦር አይቻልም አለ። በምን አይቻልም? ቀጨሚን ኦሊን በተዚን ደንዴኑ በማቲን ቄና ይተው። አረ ሃሌሉያ! ለእግዚአብሔር እያሸበሸብን እናሸንፋለን። ለእግዚአብሔር እያጨበጨብን እናሸንፋለን። ለእግዚአብሔር በመስገድ እግዚአብሔር ይጥልልናል። አረ ሃሌሉያ! ለእግዚአብሔር እየሰገድ ዛሬ ጠላቱ ይወድቃል። መገኑ ገለጥተነ ከበሩ ዲንክ ወመደን አየመነው። አረ ሃሌሉያ! ይመታል በሉ። ምን ይሆናል? ይመታል በሉ። እሺ ቶሎ አንብብልኝ። ጃዳካ ፓራሴ ጌቴ